ሲመሽ የሚበረቱት ኢራናውያን ነበሩ፣ ግን ዛሬ ሲመሽ የበረቱት የአሜሪካና የእስራኤል ስትራይኮች ናቸው በኢራን ላይ ማለት ነው። ሲመሽላቸው ጠብቀው የተለያዩ ሚሳኤል በራጆችን ሲተኩሱ የነበሩት ኢራናዊ ዛሬ ደግሞ የሚተኮስባቸው ሚሳኤሎች የተቀበሉ የሚገኙት የምትመለከቱት ጥቃቶች በቴሄራንና በማዕከላዊ ኢራን ላይ ጥቃት እየደረሱበት ያለበት ሁኔታ ነው። በአሁኑ ሰዓት ላይ ስትራቴጂክ ናቸው ተብለው የታመኑባቸው በማለት ነው እንግዲህ እስራኤል ብዙ ጊዜ ጥቃት ስትል ስትራቴጂክ በማለት ነው የምትለው ከቨር የምታደርገው ያው ሲቪሊያን ሊሆንም ይችላል። ብቻ የምትመለከቱት ጥቃቶች በአሁኑ ሰዓት ላይ በኢራን የደረሱ የሚገኙት። ከዚህም በተጨማሪ የአሜሪካ ራሷ ዲዛይን ያደረገችው የሻሂድ 136 የሚመስለው ደግሞ የኢራን ድሮን የሚመስለው ድሮን ሉካስ የተባለው ድሮን እንግዲህ ዛሬ ኢራቅን ሲደበድብ እንደነበረ ተነግሯል። ኢራቅ ውስጥ የሚንቀሳቀሱ በኢራን ሳይድ ያለው ደግሞ በአርጂ ሳይድ የሚገኙ የተለያዩ ታርጌቶችን ሲደበድብ ነው የዋለው። ላሳያችሁ ቪዲዮ በአንጻሩ ደግሞ ኢራን ምን እየሰራቸው ብትሉ ዛሬ ደግሞ ኢራን እንደዚሁ ተኩሶቿን አላቆመችም፣ ወደ ሚሳኤሎቿን አላቆመችም። እነዚህ ሚሳኤሎች ወደ እስራኤል ጠቅላላ ሎንች የተደረጉ የሚገኙት አንዳንድ መረጃዎች እንደሚያሳዩት ነገር ግን አንዳንድ መረጃዎች እንደሚያሳዩት ከሆነ እነዚህ ሚሳኤሎች በቁጥር እያነሱ እንዳሉና የተለያዩ አነስተኛ ሚሳኤሎች ስለሆኑ አየር ላይ እየተመቱ እንደሆነና አብዛኞቹ አንድ ወይ ሁለት ወይ ሶስት ነው እንግዲህ በየዙሩ እየተኮሱ የሚገኙ ኢራን በላይ በአሁን ሰዓት ላይ ጠንክሮ ኢራን ማነው እስራኤልን እያጠቃ የሚገኘው ከኢራን በላይ በደንብ ጠንክሮ እያጠቃ የሚገኘው እንግዲህ በሊባኖስ የሚንቀሳቀሰው ሂዝቦላ ነው። በትላንትናው ዕለት ከ100 በላይ የሚሆኑ ሮኬቶችን መተኮስ ይታወሳል። ዛሬም እንግዲህ የተለያዩ ሮኬቶችን የተለያዩ ድሮኖችን ወደ እስራኤል ጠቅስ ተኩስ ነበር። ኖርዘርን እስራኤል ነው ደግሞ ሰሜናዊ እስራኤል ዛሬ በአለርቶችና በተለያዩ የተጠንቀቁ እንትኖች ሜሴጆች ሲበጠበጥ ነበረ። 13ኛ ቀኑን ይዛል ኦፊሻሊ ትላንትና ኦር ደግሞ በፊት ከነበረው ጥቃት የ12ቱ ቀን ጦርነት እንግዲህ አሁን ማለፉ ታውቋል ማለት ነው። አዲስ ነገሮች ሲኖሩ ስዊፍት እና ፈጣን በሆነ መንገድ እናንተ ማድረሴን አላቋረጥም። ፕላስ ምልክቷን እየነካችሁ ቤተሰብ መሆናችሁ እንዳትረሱ። መልካም ምሽት። በአሁኑ ሰዓት ላይ እስራኤል እየኖራችሁ ቢሆን የእስራኤል ሚዲያዎች ብትከፍቱ የቤንያሚን ኔታንያሁ ንግግር እየሰማችሁ ነው ማለት ነው። በአሁኑ ሰዓት ላይ ብትከፍቱ ቤንያሚን ኔታንያሁ በኢራን ላይ ስለተሾመው አዲሱ አያቶላ እና በኢራን ላይ ስላለው ጉዳይ በአሁኑ ሰዓት ላይ በስሜት የተናገሩ የሚገኙት በእንትን ቲቪ ላይ ደግሞ በእስራኤላውያን ቲቪ ላይ ሙጅታባ ካመኒ እንግዲህ እሱ ቀጣይ ታርጌታችን ነው፣ ኤሊሚኔት ማድረጋችን አይቀርም። መሪ ከመሆኑ የተነሳ ፊቱንና ያለበትን ሁኔታ ስቴት ለማሳየት አልደፈረም በማለት ነው እንግዲህ ቤንያሚን ኔታንያሁ ስለ ሙጅታባ እየተናገሩ የነበሩት። 3 ሰዓታት በፊት እንግዲህ የኢራኑ የጠቅላይ ገዢ የሆኑት ሙጅታባ ካመኒ ማለት ነው ቴሌቫይዝድ ሆነው ደግሞ በቴሌቪዥን በተላለፈ ንግግራቸው ላይ የተለያዩ ዛቻዎችና የተለያዩ ማስጠንቀቂያዎችን ለኢራን እስራኤል አስተላልፈዋል። ነገር ግን እነዚህ ማስጠንቀቂያዎች የተላለፉት በቪዲዮ ሳይሆን በድምጽ ብቻ ነው። ብዙዎች የገመቱ እንደሚገኙት ከባድ ጉዳት እንዳስተናገዱና አንድ እግራቸው ሁላ በዚህ ጉዳት ላይ ሳይቆረጥ እንዳልቀረ ብዙዎች እያወሩ ነው የሚገኙት። ጀስት ግምት ነው፣ ይሄ ግምት ነው። ላይክ የተረጋገጠ እግራቸው ተቆርጧል የሚባል ነገር አለም፣ ግምት ነው እየተወራ የሚገኘው በአሁኑ ሰዓት ላይ። ሙጅታባ ከተናገሯቸው ነገሮች መካከል አንደኛው ምን መሰላችሁ? ጦርነቱ ሲያቆም ኮምፐንሴሽን ደግሞ ካሳ መውሰዳችን አይቀርም ከነ አሜሪካ። ካሳ ማይሰጡን ከሆነ ደግሞ በካሳው ምትክ የሚሆኑ ፕሮፐርቲዎች ነው ደግሞ ለካሳው ወጪ የሚሆን ምትክ ደግሞ እኩሌታ የሚሆኑ ወጪዎች ኢንፍራስትራክቸሮችን እናፈርሳለን፣ ዲስትሮይ እናደርጋለን ብለዋል። ከዚህም በተጨማሪ ለሞቱባቸውና ለተሰዉባቸው ወገኖቻቸውና ለአርጂሲ ሜምበሮች እንደዚሁም ደማቸውን እንደሚበቀሉም አረጋግጠዋል። ስልጣናቸውን ከተረከቡ እንግዲህ የተወሰኑ ቀናትን አስቆጥሯል። ሙጅታባ ካመኒ እሳቸው ከመጡ በኋላ እንግዲህ የተለያዩ ጦር መሳሪያዎችን ጥቅም ላይ እየዋለች የምትገኘው ኢራን እነ ኮራምሻር 4 የሚባለው አየር ላይ የሚበትኑ የክለስተር ሚኒሽን የሚይዘው ሚሳኤል ጨምሮ ማለት ነው። አዳራቸውም እንዳይመስል አብረን የምንመለከት ይሆናል። ጠዋት ላይ አብዴት አደርጋችኋለሁ። ፎሎ ማድረጋችሁ እንዳትረሱ። መልካም ምሽት። አሜሪካ ሌላ አውሮፕላን ማጣቷ የተነገረ የሚገኘው ከጀርባ የምትመለከቱት KC-135 የሚባለው አየር ላይ ነዳጅ ለመቅዳት የሚያገለግለው ጀቶች ረጃጅም ሚሽን ሲኖራቸው አየር ላይ ነዳጅ ለመቅዳት የሚያገለግለው አውሮፕላን በኢራቅ ውስጥ መከስከሱ በትናንትናው ዕለት ተነግሯል። እና ሌሊት አካባቢ ነው እንግዲህ ይህ መረጃ የወጣው። የአሜሪካ ሴንትራል ኮማንድ ደግሞ የአሜሪካ ማዕከላዊ ተከስክሶብኛል አጥቼዋለሁ ማለት ይሄ ነገር ፖስት ያደረገ ቢሆንም አርጂሲ ደግሞ የኢራን የሬቮሉሽን ጋርድ ኮር ደግሞ የኢራን አብዮታዊ ዘብ እንደተናገሩ ከሆነ ደግሞ መትቼ ጥዬዋለሁ ደግሞ አብስትራክት ዊዝ ሚሳይል በማለት ነው የተናገረው። የአውሮፕላን እንግዲህ የአሜሪካን ኤርፎርስ የጀርባ አጥንት ተብሎ ከሚጠቀሱ አውሮፕላኖች መካከል አንደኛው ነው። የተለያዩ ረጃጅም ሚሽኖችን ለመስራትና ረጃጅም የሆኑ ግዳጆችን ለመፈጸም ሲፈልጉ የአሜሪካ ኤርፎርስ እንደነዚህ አይነት አየር ላይ ነዳጅ የሚሞላቸው አውሮፕላኖች ወር ደግሞ እንትኖች ያስፈልጓቸዋል፣ አክሴሮች። ይህ አውሮፕላን ምን ያደርግላቸዋል መሰላቸው? አየር ላይ እየበረረ ለጀቶቹ ነዳጅ ካቀበለ በኋላ ተመልሶ ቤዝ በማረፍ ድጋሚ ነዳጅ ቀርቶ ደግሞ ሚሽን ለሚሸሩ ጀቶች ድጋሚ ይነሳልና ጀቶቹ ማረፍ ሳይጠበቅባቸው ደግሞ ከሚያጠቁት ቦታ ላይ መራቅ ሳይጠበቅባቸው ነዳጆችን እዛው እየሞሉ እዛው ጥቃት እንዲፈጽሙ የሚያግዛቸው ነው። አሜሪካ እንግዲህ በብዛት ፖዘስ ታደርገዋለች ይህንን ማለት ነው። ይህንን አውሮፕላን በብዛት ፖዘስ ታደርገዋለች። ትልቅ ጉዳት ነው አሜሪካ መከስከሱ ማለት ነውና እስካሁን ድረስ እንግዲህ እየተፈለገ ነው የሚገኘው። አንደኛው ተጎድቶ ነበር፣ አንደኛው ጉዳት ነበረበት፣ ግን ሴፍሊ ማረፉ ተነግሯል። ሁለት ናቸው የነበሩት እየበረሩ የነበሩት። አንደኛው ወድቋል ተከስሷል። አንደኛው ደግሞ ላይ ጉዳት እንደነበረበትና ሴፍሊ ማረፉን ተነግሯል። 6 ክሩ ሜምበሮች ነበሩት ወር ደግሞ 6 የአሜሪካን ወታደሮች ውስጥ ነበሩ። ይህን ነገር እንትን የሚያደርጉ ወር ደግሞ ይሄ ሚሽኑ እንዲሄድ የሚያደርጉ 6 ነበሩ። የእነሱን ፍለጋ የተካሄደ ነው በአሁኑ ሰዓት ላይ። የተለያዩ ሰርች ኤንድ ሬስኪው ደግሞ ከተከሰከሱ በኋላ እነዚህ ወታደሮች ሬስኪው ለማድረግ የተለያዩ ነገሮች የተካሄዱ እንግዲህ ይሞቱ ይኖሩ አልታወቀም። መረጃው ዲቴል ሲወጣ ነግራቸዋለሁ። ትምታው አትምታው አይ ካንት ቢ ሹር። እዚህ ጋር አሁን ኢራን ትምታው ራሱ በማልፋንክሽን ይከስከስ አምናት ሹር